ሰላም ቤተሰብ ዛሬም እንደተለመደው በጣም አስገራሚና ልብ አንጠልጣይ የፍቅር ታሪክ ይዤላችሁ መጥቻለሁ። ታሪካችን የሚጀምረው ሚናቶ ታካቱስኪ የምትባል ከእንጀራ ወንድሟ ቶሩ ጋር የምትኖር አንዲት ልጅ ስናይ ሲሆን ቶሩ መልከ መልካም ወጣት ቢሆንም የእሱ አፍቃሪ የሆኑት የሴቶች ስሜት ላይ መጫወት የሚወድ ሰው እንደሆነ እንረዳለን። ሚናቶ ከእንጀራ ወንድሟ በተቃራኒ በሰው ፊት ቆንጆ ሆና ለመታየት ምንም ፍላጎት የሌላት ሲሆን ቶሩ ፍቅረኛ እያለው እንኳ ሌሎች የሚወዱት ሴቶች ሲቀርቡት ዝም ስለሚላቸው ይሄ ሴቶችን እንደ መጫወቻ ዕቃ የሚያይበት ባህሪው ሚናቶን በጣም ያናዳታል። ሚናቶና ቶሩ በአንድ ዩኒቨርሲቲ ውስጥ የሚማሩ እኩያ ወንድማማቾች ሲሆኑ አንድ ቀን የሆነች የሁለተኛ ደረጃ ተማሪ ዩኒፎርም የለበሰች አንዲት ልጅ በከተማዋ ገበያ ማዕከል ከሰው ጋር ተጋጭታ ስትወድቅ እናም ከፊት ለፊቷ አንድ ወጣት ንቀት በሚመስል አስተያየት ዝቅ ብሎ ሲያያት እንመለከታለን። ይህ ከመፈጠሩ ከጥቂት ሰዓታት በፊት ሚናቶ ፎቶ አንሺ ጓደኛዋን በስራ ለመርዳት ቃል ስለገባች ወደ እሷ ለመሄድ እየተዘጋጀች ሳለ እናቷ የእንጀራ ወንድሟ ቶሩን እንድትቀሰቅሰው ትጠይቃታለች። ወንድሟ ጋር ማትቀራረበው ሚናቶ በተበሳጨ ስሜት ወደ ወንድሟ ክፍል ሄዳ ልታንኳኳ ስትል ቶሩ ቀድሞውኑ ነቅተው ስለነበር በሩን በኃይል ሲከፍተው ሚናቶን ይመታትና ይህ የበለጠ እንድትበሳጭ ያደርጋታል። በሁለተኛና መካከለኛ ትምህርት ቤት ላይ ወንድሟ ቶሩ ሳያውቀው ይጎዳት ስለነበር እሷና ቶሩ ከዛን ጊዜ ጀምሮ የጠበቀ ግንኙነት እንደሌላቸው እንረዳለን። በኋላም ሚናቶ ፎቶ አንሺ ወደ ሆነችው ጓደኛዋ ማኪ ናጎቺ የስራ ቦታ ትሄድና ጓደኛዋ ማኪ ለፎቶ ቀረጻ ሞዴል እንድትሆናት ሚናቶን ትጠይቃታለች። ሚናቶ ከእንጀራ ወንድሟ ቶሩ ጋር ስለተፈጠረው ነገር ለማኪ ስትነግራት አሁንም በሱ ላይ የተበሳጨች ብትመስልም ማኪ ግን ሚናቶን ከመደገፍ ይልቅ የቶሩን መልከ መልካምነት እያደነቀች አንድ ቀን ሞዴል እንዲሆናት እንደምትጠይቀው ትነግራታለች። ስለ ቀድሞ ህይወቷ ሚናቶ ስታስብ እያለቀሰች ለማኪ የቶሩ ባህሪ ሁልጊዜም በጣም የሚያበሳጭ እንደነበርና ሁልጊዜ እሷ ወደ ቀየረችበት ትምህርት ቤት እየተከተለ ስለሚቀይር ከሱ ጋር እድሜ ልኳን እንደተማረች ትነግራታለች። በሁለተኛ ደረጃ ትምህርት ቤት ላይ ቶሩ በመልከ መልካምነቱ በሴቶች ዘንድ በጣም ተወዳጅ እንደነበርና ከሳምንት ሳምንት ፍቅረኛ እየቀያየረ በአፍቃሪዎቹ ስሜት ላይ ይጫወት ስለነበር በሱ ምክንያት ልባቸው የተሰበረ የቀድሞ የሴት ጓደኞቹ እህቱ መሆኗን ስለሚያውቁ ሚናቶን ያንገላቷት እንደነበር ለጓደኛዋ ሚኪ ትነግራታለች። ሚናቶና ቶሩ በአንድ ዩኒቨርሲቲ ውስጥም ስለሆኑ መማራቸውን ቀጥለዋል። ይህ ባህሪው ኮሌጅም ላይ እንዳሰቃያት እንረዳለን። በኋላ ላይ ሚናቶና ማኪ ለፎቶ ቀረጻ ወደ ገበያ ማዕከሉ ሄዱና ሚናቶ የሃይስኩል ትምህርት ቤት ዩኒፎርም ለብሳ እንደ ሁለተኛ ደረጃ ተማሪ ሆና ትነሳለች። ሚናቶ ይህንን የፎቶ ቀረጻ ማድረግ ባትፈልግም ጓደኛዋ ማኪ ስላስገደደቻት ታደርገዋለች። ነገር ግን ማኪ የፎቶዎቹን ውጤት ስታይ ስላልረካች ተጨማሪ ካሜራ ልታመጣ ብላ ሚናቶን ትታት ትሄዳለች። በዚህን ጊዜ ሚናቶ ማኪን ልትከተላት ስትል በድንገት ከአንድ ሰው ጋር ተጋጭታ ትወድቅና የተጋጨችው ሰው ቶሩ መሆኑን ስታውቅ በጣም ትደነግጣለች። ቶሩ እንደ ሁለተኛ ደረጃ ተማሪ ብትለብስም እህቱ እንደሆነች አውቆ ለምን በጎዳና ላይ እንዲለብሳ ወጣች ሲጠይቃት ሚናቶ እህቱ እንዳልሆነችና ሚና ኖጉቺ የምትባል የሁለተኛ ደረጃ ተማሪ እንደሆነች ዋሽታ ስትነግረው ወዲያውኑ ያምናታል። በዚህ ጊዜ ቶሩ በሚና ውበት ተማርኮ ስልክ ቁጥሩን ይሰጣትና እንደገና እንዲገናኙ ሲጠይቃት ሚናቶ በባህሪው ለውጡ ትገረማለች። ከዚያም ትዕይንቱ ተቀይሮ ሚናቶና ማኪ አብረው ምሳ ሲበሉ ማኪ ታሪኩን እየሰማች ስትስቅ እንመለከታለን። ነገር ግን ሚናቶ ቶሩ ሴሰኛ ስለነበር እናም ያገኛትን ልጅ ለመቅረብ በመድፈሩ በጣም እየተበሳጨች እንመለከታለን። በዚያው ምሽት እቤት ውስጥ ራት ሲበሉ ሚናቶ ቶሩን በብስጭት ስትመለከተው እናቷ አይታ ልጆቿ የተጣሉ ስለመሰላት ወሬ ለማስጀመር በገበያ ማዕከሉ ስለነበረው የፎቶ ቀረጻዋ ትጠይቃታለች። በዚህ ጊዜ ሚናቶ ቶሩ እውነታውን እንዳያውቅ ስለፈራች ወዲያውኑ ጠረጴዛው ላይ ሾርባ በመድፋት ወሬውን ታስቀይሳለች። እስከዛሬ ቶሩ ያደረሰባትን በደል ሚናቶ ስታስብ ተናዳ ለመበቀል ትወስንና እሱን እንደ ሚና ናጉቺ የምትባል የሃይስኩል ተማሪ መስላ ፕራንክ ለማድረግ ዝግጅቷን ትጀምራለች። የሰጣትን ስልክ ቁጥር አፈላልጋ በመንገድ ስልክ ስትደውልለትና ቀጠሮ በመያዝ ሆን ብላ ለሰዓታት እንዲጠብቃት ብታደርግም ቶሩ ግን ምንም ያክል ብታረፍድ እንኳ
ከቦታው ሳይንቀሳቀስ ይጠብቃታል። ቆንጆ ሴት በየተራ እየመጡ ስልኩን ቢጠይቁትም ቶሩ ግን አሁንም ሚናን መጠበቁን ይቀጥላል። እንደ ሚና ተመስላ ሚናቶ በመጨረሻ ትመጣና ስላስጠበቀችው ይቅርታ ስትጠይቀው ባልተጠበቀ ሁኔታ ቶሩ ምንም ሳይቆጣ አብረው ምሳ እንዲበሉ ይጠይቃታል። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ፣ ቻናሉንም ደግሞ ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን። ከዚያም ቶሩ ካሁን በኋላ በቀላሉ እንዲገናኙ ለሚና ሞባይል ስልክ ሲሰጣት ሚና ማንነቷ እንዳይታወቅ በመስጋት ስጦታውን እምቢ ማለት ስላልቻለች ስልኩን ተቀብላ ይህን የውሸት ህይወት መኖር ትጀምራለች። አንድ ቀን በቀጠሮ ላይ ያሉ ቶሩ ሚናን ወደ መዝፈኛ መዝናኛ ቦታ ይወስዳትና በዘፈን ችሎታዋ በጣም ይደመማል። ከዚያም ሚና ቶሩን ስለ የፍቅር ህይወቱ ስትጠይቀው ቶሩ ደንገጥ ብሎ ለሚና ያለውን ፍቅር ይገልጽላታል። ነገር ግን ሚና ሲያወራ አስቁማ ፊቱ በሴቶች ስሜት ላይ መጫወት የሚወድ ወንድ እንደሚመስል ትነግረዋለች። ይህንን የሰማው ቶሩ ሌላ ፍቅረኛ እንዳለው አምኖ የሱ ፍቅረኛው የምትሆን ከሆነ ግን ከሁሉም የሴት ጓደኞቹ ጋር እንደሚለያይ ሲነግራት ሚና ቶሩ እየዋሸ ነው ብላ ስላሰበች ምንም ሳታመነታ በሐሳቡ ትስማማና ጥያቄውን ትቀበላለች። ከዚያን ጊዜ ጀምሮ ቶሩ ወደ ቤት በተመለሰ ቁጥር የፊቱ ገጽታ በቁስል የተሸፈነ ስለነበር የሴት ጓደኞቹ የፍቅር ጓደኝነታቸውን ለማቋረጥ ስለፈለገ ተናደው ሲደበድቡት እንደቆሰለና ይህንን ሁሉ የሚያደርገው የሚናን ፍቅር ለማግኘት ባለው ቁርጠኝነት ምክንያት እንደሆነ እንረዳለን። በዚህ ጊዜ ሚናቶ ክፍሏ ውስጥ ሆና የተጨነቀችበት ምክንያት ቶሩ ከሁሉም ፍቅረኞቹ ጋር መጣላት ከቻለ ከሷ ጋር የፍቅር ግንኙነት ስለሚጀምርና ከራሷ የእንጀራ ወንድም ጋር የፍቅር ግንኙነት መጀመር ስለማትፈልግ እንደሆነ እንረዳለን። ከጥቂት ቀናት በኋላ ቶሩ ከሚና ጋር እንደገና ተገናኝቶ ከሁሉም የሴት ጓደኞቹ ጋር እንደተለያየ ይነግራትና እንደ ስምምነታቸው የፍቅር ጓደኛው እንድትሆን ይጠይቃታል። በዚህ ጊዜ ከመስማማት ውጪ አማራጭ የሌላት ሚና እሺ ትለውና በይፋ የፍቅር ግንኙነት ይጀምራሉ። ከዚያም አንድ ቀን ሚናቶ ቤት እያለች ቶሩ ወደ ሌላኛው ስልኳ ደውሎ ለቀጠሮ አብረው እንዲወጡ ሲጠይቃት እናቷ አይታ ሚናቶ 2 ሞባይል ስልኮች እንዳሏት ስታውቅ ወዲያውኑ ሚናቶ የስለላ ቢሮ ሰራተኛ እንደሆነች ብታስብ ሚናቶ ይህንን ክዳ በፍጥነት ትወጣለች። ከዚያም ሚናና ቶሩ ወደ ቀጠሯቸው ወጥተው ደስ የሚል ጊዜ ያሳልፉና ቶሩ ከሷ ጋር የሚያሳልፋቸው ጊዜያት ደስተኛ እንደሚያደርጉት ይነግራታል። ወደ ቤት ከመሄዷ በፊት በድንገት ሲያቅፋት ሚናቶ የእንጀራ ወንድሟ ከሷ ፍቅር እየያዘው ስለመጣ የፍቅር ግንኙነታቸው እውን እንዳይሆን መስጋት ትጀምራለች። ከጥቂት ቀናት በኋላ ሚናቶ ለማኪ ከቶሩ ጋር ስላላት ግንኙነት ትነግራትና ቶሩን ሴሰኛ እንዳይሆን ለመለወጥ ያወጣችው እቅድ እንደተሳካ እንረዳለን። አሁን ግን ግንኙነቱን ማቆም ስለፈለገች ማኪን እርዳታ ስትጠይቃት ማኪ አንድ ሐሳብ ታመጣለች። ሐሳቧም ቶሩና የቶሩ ምርጫ የሆኑ በጣም የሚያማምሩ ፋሽን የለበሱ ቆነጃጅቶችን የሚገኙበት የራት ግብዣ ታዘጋጅና የቶሩን ሴሰኛ ባህሪ ለማጋለጥ ታቅዳለች። ማኪና ሚናቶ ቶሩ በቆነጃጅት ሴቶች ሊማረክ እንደሚችልና ከሴቶች ጋር ሲማግጥ ሚና በክህደቱ ላይ ተመስርታ ግንኙነታቸውን ማቆም እንደምትችል አስበው በዚያ ምሽት ሚናቶና ማኪ እቅዳቸውን ተግባራዊ ቢያደርጉም ከቶሩ ይልቅ ቆንጆቹ ሴቶች በቶሩ ውበት ይማረካሉ። ከዚያም ማኪ የሚናን ሞባይል ተጠቅማ ለቶሩ የት እንዳለ በመጠየቅ መልእክት ልክለትና ቶሩ ያለበትን ቦታ ካልተናገረ እቅዳቸው እንደሚሳካ ቢያስቡም ቶሩ ግን ባለመዋሸት ከሆኑ የማያውቃቸው ሴቶች ጋር እራት እየበላ እንደሆነ ለሚና በመልእክት ይልክላታል። በዚህ ጊዜ ቶሩን ለማጋለጥ መንገድ ያጡት ጓደኛ ማቾች ተስፋ በመቁረጥ ስሜት ላይ ሆነው አንድ የመጨረሻ እድላቸው እየሞከሩ ከራት ግብዣው በፍጥነት እንዲወጣ በሚና ስልክ መልእክት ሲልኩለት ቶሩ ምንም ሳያመነታ ቀጥ ብሎ ሲወጣ ሚናቶና ማኪ በታማኝነቱ ይገረማሉ። ከዚያ በኋላ ቶሩ ለሚና እንዲገናኙ መልእክት ይልክላትና ሚና ስትመጣም ቶሩ ደስ ብሎት በህዝብ ፊት ያቅፋታል። ሚናቶ አፍራ ገፋ ብታደርገውም ቶሩ ከወላጆቹ ቤት ወጥቶ ብቻውን መኖር ስለጀመረ የአዲሱን አፓርታማውን ትርፍ ቁልፍ ይሰጣታል። የትምህርት ቤት ዘመኗን ሚናቶ ስታስታውስ አንዲት ልጅ ከቶሩ ክፍል ስትወጣ አይታት አብረው ተኝተው ይሆናል ብላ ገምታ ስለነበር ከእንጀራ ወንድሟ ጋር በፍቅር ግንኙነት ውስጥ የመጠመድ ስጋቷ እየጨመረ ይመጣል። ይህንን ለማኪ ስትነግራት ማኪም ነገሮች ከመባባሳቸው በፊት ከቶሩ ጋር የፍቅር ግንኙነታቸውን እንድታቋርጥ ትመክራታለች።
በቀጣዩ ቀን ሚና ወደ ቶሩ አፓርታማ ትሄድና እሷና ቤተሰቧ ወደ ኢኳዶር እንደሚሄዱ በመንገር የፍቅር ግንኙነታቸውን ለማቆም ያላትን ፍላጎት ትነግረዋለች። መጀመሪያ ላይ ቶሩ ዝም ያለ ቢመስልም ትንሽ ቆይተው ግን በብስጭት ማልቀስ ይጀምርና ሊያጣት ስላልፈለገ ሚናን ያቅፋታል። በዚህ ጊዜ ሚናቶ የቶሩን ስሜት በመጉዳቷ በጣም የጥፋተኝነት ስሜት ቢሰማትም በውሸት በተሞላ ግንኙነት ውስጥ እንዳይታሰሩ ግን ይህንን ለማድረግ እንዳለባት ትረዳለች። ከብዙ ወራት በኋላ ከቶሩ ጓደኞች አንዱ ሚናቶ ጋር ተገናኝቶ ቶሩ የት እንዳለ ይጠይቃታል። የጠየቀበት ምክንያትም ቶሩ ከሚና ጋር የነበረው የፍቅር ግንኙነት ካበቃ በኋላ ወደ ዩኒቨርሲቲ እንዳልመጣና ከጓደኞቹ ለሚላኩ መልእክቶች ሁላ ምላሽ እንደማይሰጥ ይነግራታል። በዚህ ጊዜ ሚናቶ ስለ እንጀራ ወንድሟ ሁኔታ በመጨነቅ ቶሩ የሰጣትን ሞባይል ስልክ ይዛ ወደ አፓርታማው ትሄዳለች። አፓርታማው ጋር ደርሳ ፊቱ በጣም የገረጣና የከሳውን ቶሩ ስታገኘው ሚናቶ ትገረማለች። ሚናን መርሳት እንዳልቻለ የሚያመለክት ከኢኳዶር ጋር የተያያዘ መጽሐፍ ይዞ እንደነበርም ታያለች። ቶሩ በሩን ያንኳኳው የእንጀራ እህቱ መሆኗን ሲያይ ወደ ቤቷ እንድትሄድና የአፓርታማውን የውጭ በር እንድትዘጋ ይጠይቃታል። የጥፋተኝነት ስሜቷ እየጨመረ የሄደው ሚናቶ ወደ ማኪ ሄዳ የቶሩን ሀዘን ለማስረሳት ስላሰበች እንደ ሚና የሚያስመስል ሜካፕ እንድትሰራ ትጠይቃታለች። ከዚያም ሚና ወደ ቶሩ አፓርታማ በመሄድ ከቶሩ ጋር ስትገናኝ ቶሩ ሚናን ሲያያት ስለተደሰተ ያቅፋትና ወዲያውኑ ተያይዘው ለመዝናናት ይወጣሉ። አብረው ወደ መጫወቻ ስፍራ በመሄድ እናም ብዙ ቦታዎችን በመጎብኘት ጊዜያቸውን በደስታ ካሳለፉ በኋላ ምሽት ላይ ሚናና ቶሩ እያወሩ ሳለ ቶሩ በድንገት ድሮ እሷን ከማወቁ በፊት የሚወዳት የነበረች ልጅን እንደምትመስል ሲነግራት ሚና ተገርማ እሷን ስለምትመስለው የሚወዳት ልጅ ታሪክ እንዲነግራት ትጠይቀዋለች። በዚህ ጊዜ ያዘነ የሚመስለው ቶሩ ስለዛች ልጅ ታሪክ ማውራት እንደማይፈልግ ተናግሮ ዝም ይላል። በቀጣዩ ቀን ቶሩ ከሚና ጋር ለመለያየት እንደሚፈልግ በድንገት ሲነግራት ምክንያቱ ከሷ ጋር ለምትመሳሰል ሌላ ሰው የፍቅር ስሜት ስላለው እንደሆነ ይነግራታል። ቶሩ ሁልጊዜ ሚና ጋር ሲሆን ስለዛች ሴት እንደሚያስብና እንደዛች ሰው እሷን ለመውደድ ቢሞክር እንዳልቻለ ይነግራታል። በዚህ ምክንያት ከዚህ በላይ ለራሱ ስሜት መዋሸት እንደማይችል ስለተገነዘበ የፍቅር ግንኙነታቸውን ለማ ቆም መወሰኑን እንረዳለን። ምሽት ላይ ቶሩ ወደ ወላጆቹ ቤት ለመመለስ ወስኖ ሚናቶ ገና ወደ ቤት ስላልመጣች ከወላጆቹ ጋር እራት እየበላ ሳለ እናቱ ስለ ሚናቶ 2 ሞባይል ስልኮችን መያዝ ስታወራ የእናቱ ቃላት ወዲያውኑ በቶሩ አእምሮ ውስጥ ጥርጣሬን ይፈጥራሉ። መጀመሪያ ላይ ቶሩ ጥርጣሬውን ለማጣጣል ቢሞክርም ሁሉም ነገር በጣም የተያያዘ መስሎ ስለታየው ግን ወደ ሚና ሞባይል ሲደውል የስልኩ የጥሪ ድምጽ ከሚናቶ ክፍል ውስጥ ይሰማዋል። በቀጣዩ ቀን ሚናቶ የእንጀራ ወንድሟን በውሸቶቿ ካሁን በኋላ መጉዳት ስለማትፈልግ እውነቱን ለቶሩ ለመንገር ትወስናለች። ነገር ግን ወደሱ ስትሄድ በድንገት ከአንድ ሰው ጋር ተጋጭታ ትወድቅና የተጋጨችው ሰው ቶሩ እንደሆነ እንመለከታለን። ይህ ክስተት ሚናቶን ለመጀመሪያ ጊዜ ከቶሩ ጋር እንደ ሚና የተገናኘችበትን ጊዜ ያስታውሳትና ቶሩ ለሚና የሰጣትን ሞባይል ስልክ ይዞ ስታየው ውሸቷ እንደተጋለጠ የገባት ሚናቶ በሀፍረት ዝም ትላለች። ሚናቶና ቶሩ ለማውራት ወደ አንድ ጸጥ ያለ ቦታ ይሄዱና ሚናቶ እሷ ሚና እንደሆነች አምና ስለዋሸችው ይቅርታ ትጠይቀዋለች። ያን ያረገችው መጀመሪያ ላይ ለመበቀል ብቻ ፈልጋ እንደሆነ ስትነግረው ምክንያቷም በቀድሞ ድርጊቶች የተነሳ የብዙ ሴቶችን ስሜት እንደጎዳ አስታውሳ እነዛ ሴቶች እሷን ያንገላቷት ስለነበር እንደሆነ ታስረዳዋለች። ነገር ግን በዚህ ጊዜ ቶሩ በሚናቶ ላይ ከመናደድ ይልቅ ይህንን ሁሉ ጊዜ ሲወድ የነበረው ሰው እሷ ራሷ ሚናቶ እንደሆነች ይነግራታል። ቶሩ ሚናቶን ለመጀመሪያ ጊዜ ያገኛት በልጅነታቸው ወላጆቻቸው ሲያስተዋውቋቸው ሲሆን ከልጅነቱ ጀምሮ ከሷ ፍቅር እንደያዘው ከታሪኩ እንረዳለን። ነገር ግን ካደገ በኋላ ሚናቶ ቤተሰቡ ስለሆነች ከሷ ጋር መሆን እንደማይችል ስለተገነዘበ ብስጭቱን የሴቶች ስሜት በመጉዳት ይወጣ እንደነበር ለሚናቶ ይነግራታል። በኮሌጅና ሃይስኩል ላደረሰባት መከራ ይቅርታ ይጠይቃትና ትምህርት ቤት ባስቀየረች ቁጥር እየተከተላት ሲመጣ የነበረበት ምክንያትም ሁልጊዜ ከሷ አጠገብ መሆን ደስ ይለው ስለነበር እንደሆነ ይነግራታል። ሁሉንም ነገር ካብራሩና የእርስ በርስ ስሜታቸውን ከተረዱ በኋላ ቶሩ ሚናቶን ገና ህፃናት ሳሉ ለመጀመሪያ ጊዜ ወደ ተገናኙበት ቦታ ይወስዳትና እዚያም የውሸት ጨዋታው እንዳበቃና ከዚህ በኋላ በግልጽ እንደሚወዳት እየተናገረ ሚናቶን ይስማታል። ወላጆቻቸው ቶሩና ሚናቶ እንደሚዋደዱ ሲያውቁ ደስተኛ ሆነው ግንኙነታቸውን ከባረኩላቸው በኋላ ቶሩና ሚናቶ ተጋብተው በደስታ መኖር ሲጀምሩ ፊልሙ ይጠናቀቃል። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን።
እዚህ ጋርም የምትመለከቱትን ቪዲዮ ማየት እንዳረሱ። ይመቻችሁ።